ሰላም እንደምን ቆያችሁ ውድ ቻናል ቤተሰቦች። አሁን ደግሞ ይዤላችሁ የመጣሁኝ የልብ ድካም ምልክቶችና መንስኤዎች እና መከላከያ መንገዶችን ይሆናል። ቪዲዮውን እስከመጨረሻው እንድትከታተሉት በአክብሮት ጋብዛለሁኝ። የልብ ድካም ማለት የልብ አካል ላይ በደረሰ ጉዳት ወይም የአሰራር ለውጥ ምክንያት ለተለያዩ የሰውነት ክፍሎች የሚሰራጨው ደም በቂ ሳይሆን ሲቀር የሚከሰት የጤና መታወክ ማለት ነው። የልብ አካል ጉዳት ሲባል የልብ ቫልቮች መጥበብ ወይም መስፋት፣ የልብ ደም ስሮች መጥበብ፣ የልብ ጡንቻና ማቀፊያ መጎዳት ሊሆን እንደሚችል ብዙ ጊዜ ጥናቶች ያሳያሉ። የልብ ድካም መንስኤዎች ተፈጥሯዊ የልብ በሽታ ወይም ከጊዜ በኋላ በሚመጣ የልብ በሽታ ሊሆን እንደሚችል እና በዝቅተኛ የኑሮ ደረጃ በተጨናነቀ አካባቢ የሚኖሩ ህፃናት በተደጋጋሚ በቶንሲል ህመም ይጠቃሉ። ሌላው ቶንሲል በሽታ የተመረቱ አንቲቦዲ የተባሉ በሽታ ተከላካዮች የልብ ቫልቮች መጥበብና መስፋት ጋር ተያይዞ ለልብ ድካም ይዳርጋሉ። ይህም በሀገራችን ዋነኛ የልብ ድካም መንስኤ መሆኑን ብዙ ጊዜ ጥናቶች ያሳያሉ። በከፍተኛ የደም ግፊት ከልብ ጡንቻና ልብ ማቀፊያ በሽታ ጋር ተያይዞ የሚመጣ ሲሆን ከልብ ደም ቧንቧ መጥበብ ጋር ተያይዞ የሚመጣ የልብ ድካም በአብዛኛው እድሜ በገፉና በወንዶች ላይ ይከሰታል። በተጨማሪ በቤተሰብ ታሪክ ተመሳሳይ በሽታ መኖር፣ ሲጋራ ማጨስ፣ ከፍተኛ ደም ግፊት፣ ውፍረት፣ ስኳር በሽታ፣ ኮሌስትሮል መብዛትና የአካል ብቃት እንቅስቃሴ ያለማድረግ፣ ጤናማ ያልሆነ የአመጋገብ ስርዓት ለዚህ በሽታ የመጋለጥ እድልን ይጨምራል። የልብ ድካም ምልክቶች በቀላሉ መድከምና አቅም ማጣት፣ ጭንቀት፣ ያለምንም እንቅስቃሴ ወይም መጠነኛ የአካል እንቅስቃሴ በሚያደርጉበት ሰዓት ትንፋሽ ማጠር፣ በመኝታ ላይ ትንፋሽ ማጠር፣ ከእንቅልፍ የሚቀሰቅስ አስፈሪና ከፍተኛ የሆነ ትንፋሽ ማጠር፣ ሌሊት ላይ የሚበረታ ሳል፣ የልብ መምታትና የትርታ መጨመር፣ በድንገት ራስን መሳት፣ ደረት ህመም፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ የሆድ መነፋት እና ሆድ ህመም ዋና የልብ ድካም ምልክቶች ናቸው ማለት ነው። የልብ ድካም ህክምና የልብ ድካም ቀላል የሆነ አባባሽ ነገሮችን ከማከም እስከ ከፍተኛ የልብ ቀዶ ህክምና ሊያስፈልገው ይችላል። የልብ ድካምን ሊያባብሱ የሚችሉ ነገሮች ማስወገድና ማከም፣ ለምሳሌ የሳንባ ምች፣ የሽንት ቧንቧ ኢንፌክሽን፣ የደም ማነስ፣ ከፍተኛ ደም ግፊት፣ መድኃኒትን ማቋረጥ፣ እርግዝና፣ አልኮል አብዝቶ መጠጣት፣ ጨው አብዝቶ መመገብ የልብ ድካምን የሚያባብሱ ነገሮች ናቸው። በሐኪም የታዘዘ የልብ ድካም አጋዥ መድኃኒቶችን በሐኪም በታዘዘው መሰረት በተገቢ ሁኔታ መጠቀም ተገቢ ነው። ከላይ ከተጠቀሱት ተጨማሪ አስፈላጊ ሆኖ ሲገኝ ብቻ የልብ ቀዶ ህክምና በማድረግ በሽታውን መከላከል ይቻላል ማለት ነው። እንግዲህ ተመጣጣኝና ተጨማሪ ኃይል ሰጭ ምግቦችን በትንሹ መጠን ቶሎ መውሰድ፣ አልኮል አለመጠጣት፣ ጨው መቀነስ፣ በሐኪም ትዕዛዝ እስካልተከለከለ ድረስ በርከት ያለ ፈሳሽ መውሰድ፣ መጠነኛ የሆነ እንቅስቃሴ ማዘውተር እጅግ ጠቃሚ ነው። የልብ ድካም መከላከያ መንገዶች ከፍተኛ የደም ግፊትን መቆጣጠርና ህክምና ማድረግ፣ ስኳር በሽታን መቆጣጠር፣ ሲጋራ ለማጨስ፣ የሰውነት ክብደትን መቆጣጠር፣ የአካል ብቃት እንቅስቃሴ ማድረግ፣ አቅምን ያገናዘበ ቢሆን ይመረጣል። ከፍተኛ የኮሌስትሮል መጠንን በመድኃኒት መቀነስ፣ ህፃናት ቶንሲል ሲታመሙ እንዲታከሙ ማድረግ፣ የታዘዘ መድኃኒት ሳያቋርጡ በአግባቡ መውሰድ የልብ ድካም ህመምን እንግዲህ መከላከልና ማዳን ይቻላል ማለት ነው። እንግዲህ ተመልካቾች ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እንድታደርጉ ማህበራዊ ኃላፊነታችሁን እንድትወጡ ስል አሁንም በትህትና እጠይቃለሁ።